የአማራ ህዝብ መሰረታዊ ጥቅሞችን አምኖ ባልተቀበለበት ሁኔታ ይናቃሉ። ስለዚህ መጀመሪያ በፕሪንሲፕል ደረጃ ማን ነው የማይናወጥ አቋም ያለው? በሌላ መልኩ ማን ነው የማያሳልፍ ሽርክርክ ያልሆነ የጥይት ጩኸት ሲሰማ በርግጎ የማይሮጥ ዋሻ ፍለጋ የማይንከራተት በግንባር ራሱ ጦር የሚመራ ማን ነው ሲፈተሽ የደቡብ ጎንደር አካባቢን መላውን ጎንደር መላውን ወሎ ሲዘረዝሩት ሰማላችሁ። የሄደበትን ገደል የአጋሮቹ የትግል አጋሮቹ የገለጹትን ከፍ ያለው ደሴ ያለ ማን ነው ጎንደርን የሚረግጠው? ገብርዬ ያለ ማን ነው ቴዎድሮስ ላይ ቃታ ስቦ ቴዎድሮስን የሚያገኘው? ቴዎድሮስን ለማግኘት ገብርዬን ማጥፋት ይጠይቃል። ስለዚህ ገብርዬ ታርጌት ተደረገ። ቀደም ሲል እንዳሳየዋችሁ ገና ቀደም ብሎ ታቅዶ ከፍ ያለው ተብሎ ታርጌት ተደርጎ የቆየ ስለሆነ ማለት ነው። እንድታስታውሱት ወደ አርበኛ ደረጀ በላይና ወደ ሌሎቹ አመራሮች ከመሄዴ በፊት በአንድ ወቅት ከአርበኛ ከፍ ያለው ደሴ ጋር ጥቂት ቆይታ አድርገን ነበረ ሚዲያ ላይ። አርበኛ ከፍ ያለው ደሴ ዛሬ ትላንት የከፈለውን የህይወት መስዋዕትነት እንደሚከፍል አውቆ ለአማራ ህዝብ ለሚከፈል ዋጋ ለሚከፈል መስዋዕትነት ያለማቅማማት ራሱን ማዘጋጀቱና በስም ማጥፋት ዘመቻ ሊያጠፉት ዳርዳር የሚሉት አካላት እነማን ነበሩ ለሚለው በህይወት እያለ የሰጠውን አስገራሚ ምላሽ ጥቂት ቀንጭበን እንሰማውና ሙሉውን ከፕሮግራም ፍጻሜ በኋላ እንደገና እንድትሰሙት እናደርጋለን። እስኪ እናስታውሳችሁ።